የሞት ጋሻና የመቅደላ ነጎድጓድ። አንድ ሰው በሺህ የሚቆጠሩ ሰራዊቶችን አይን ላይን ተጋፍጦ ሞት ለኔ ምንድናት ብሎ የጠየቀ አንድ ንጉስ ለክብሩ ሲል እጅ ለጠላት እጁን የማይሰጥ መቅደላ ላይ የፈሰሰው ደም ገና አልደረቀም። ዛሬ የምነግራችሁ ስለ አንድ ንጉስ ብቻ አይደለም፣ ስለ መጨረሻው የጀግንነት ጥግ እንጂ። አፄ ቴዎድሮስ ስማቸው ሲነሳ ምድር ትንቀጠቀጥ ነበር። ካሳ ምርጫ ከሽፍታነት ተነስተው ኢትዮጵያን በአንድ ጥላ ስር የሰበሰቡት ያ ቆራጥ መሪ፣ ነገር ግን የመጨረሻው ምዕራፍ አስፈሪ ነበር። የእንግሊዝ ሰራዊት ዘመናዊ መሳሪያዎችን ይዘው መቅደላን በከበቡ ጊዜ ቴዎድሮስ ብቻውን አልነበሩም። ከጎናቸው ሴባስቶፖል የተሰኘ ታላቅ መድፍና የማይበገረው ክብራቸው ነበር። ጦርነቱ ደም አፍሳሽ ነበር። ጥይቶች እንደ በረዶ በሚዘንቡበት፣ ጭሱ ሰማዩን በጋረደበት በዚያ አስፈሪ ቀን ቴዎድሮስ አንድ ውሳኔ ወሰኑ። እጄን ለጠላት አልሰጥም፣ ለአፈር እንጂ ለሰው አልንበረከክም አሉ። በዓለም ታሪክ ታይቶ የማይታወቅ የጀግንነት ድርጊት ተፈጸመ። ያቺን በንግሥት ቪክቶሪያ የተላከችላቸውን ሽጉጥ አወጡ። በዙሪያቸው የነበሩ ወታደሮችም በድንጋጤ ሲመለከቱ ንጉሱ የመጨረሻውን የክብር መንገድ መረጡ። ሽጉጡን ወደ አፋቸው አደረጉ። ጭሱ ወደ ሰማይ ተነሳ። ቴዎድሮስ በገዛ እጃቸው ወደ ዘላለም ታሪክ ተሻገሩ። ከሞት በኋላም ጠላቶቻቸውን ያስፈሩ ጀግና እንግሊዞች መቅደላ ላይ ያገኙት ንጉስ ሳይሆን የጀግንነት ቁመት ነበር። ዛሬም ድረስ መቅደላ ላይ የቴዎድሮስ መንፈስ የሚጮህ ይመስላል። የኢትዮጵያ ከክብር ጋር አይደራደርም ይላል። ለመሆኑ ቴዎድሮስ ለምን ራሳቸውን ሰው? ይህ ድርጊት ጀግንነት ነው ወይስ ቁጭት? አስተያየታችሁን በኮሜንት አስቀምጡልኝ። መልካም ቀን።